የምክር ቤት አባል ለመሆን እጩ ሆኖ ለመወዳደር የትምህርት ዝግጅት አያስፈልግም ነው ነገሩ? ማንም ያልተማረ ሰው መጥቶ ምክር ቤት ገብቶ ሊወስንብን ይችላል ነው? እንደዚያ ነው? ካሙዙ ምንም የትምህርት ዝግጅት እንደሌለው ራሱ በይፋ ስሙት። ምንም በቃ አንደኛ ውጤቱም ጥሩ አልነበረም። ሲ እንዳለነፍ ብዙ ሲ ትምህርት ላይ የለውም። እድል ነው። 10ኛ ክፍልን አልተሻገርኩም ማትሪክ ጠቅላላ ሲመቱብኝ ወዲያ አሽቀንጥሬ ትምህርት በቃኝ ብዬ ትቻለው ብሎ የተናገረ ሰው የአዲስ አበባ ከተማ ነዋሪ እጣፋንታ ላይ ህልውና ላይ ሊወስን ምክር ቤት ገብቶ እንዲያገለግል ለመወዳደር እጩ ሆኖ ቀርቧል። የብልጽግና ፓርቲ ማለት የትኛውም ሰው የሆነ ፓርቲ አባል ሊሆን ይችላል። ባገሩ መንግስትን መደገፍ ይችላል። ሌላም ነገር። ይሄ ግን ማለት ምክር ቤት ገብቶ የዜጎች ጣፋንታ ላይ ለመወሰን ያበቃል ማለት አይደለም። የትምህርት ዝግጅት ያስፈልጋል። ያልተማሩ ሰዎች ፖለቲካ ውስጥ ገብተው ከመሩ መምራት ከፈለጉ እንዴት ልንሆን ነው ወገን? ካሙዙ ወይ መጀመሪያ ተማርና ና፣ ከዛ በኋላ ችግር የለውም። የምር ሙዚቃ ይሻላል። እኔ ሙዚቃዎች ወዳጅ ነኝ።